ሰላም ብለናል። እንግዲህ እንደዚህ አይነት ጥያቄዎችን እንዴት እንደምንሰራ በዚህ ቪዲዮ እናያለን ማለት ነው። ጥያቄው a sector of a circle of diameter 8 cm is formed by a central angle of 45 degree. What is the area of the sector? ስለዚህ ጥያቄውን መጀመሪያ በደንብ ለመረዳት የሰርክሉ ዲያሜትር 8 ሴንቲሜትር ነው ይላል። ሴክተር ደግሞ በ45 ዲግሪ ባይ ሴንትራል አንግል ኦፍ 45 ዲግሪ የሆነ ሴክተር ተፈጥሯል ከሰርክሉ ማለት ነው። ሰርክሉ ላይ በሁለቱ ላይኖች በመካከላቸው 45 ዲግሪ በሆነ የሆነ ሪጅን ተፈጥሯል። ስለዚህ የዛን ሪጅን ኤሪያ ነው ፈልጉ የሚለው ማለት ነው። ስለዚህ ምርጫው ምን ይላል? ኤ 2 ፓይ ፕላስ 8 ቢ 2 ፓይ ሲ ፓይ ዲ 8 ፓይ ይላል። ዘርፎር ወደ ሶሉሽን ለመሄድ እንግዲህ መጀመሪያ አይምሮአችን ላይ ያለውን ስዕል መሳል አለብን። አይምሮአችን ላይ ያለውን ስዕል ማለት ጥያቄ ላይ በዲስክራይብ በተደረገው መሰረት እንስላለን ማለት ነው። ስለዚህ መጀመሪያ ሰርክላችን ይሄ ነው ዊዝ ዲያሜትር 8 ሴንቲሜትር ማለት ነው። ዲያሜትራችን 8 ሴንቲሜትር ማለት ነው። ዲያሜትር ማለት ከዚህኛው ጫፍ እስከዚህኛው ጫፍ ያለው ዲስታንስ ማለት ነው። ይሄ ላይን በየትኛው ነው የሚያልፈው ካልነ በሴንተር ኦፍ ዘ ሰርክል ነው የሚያልፈው። ላይኑ እንደዚህ ሆሪዞንታል ብቻ ላይሆን ይችላል፣ እንደዚህም ሊሆን ይችላል፣ እንደዚህም ሊሆን ይችላል፣ ቨርቲካልም ሊሆን ይችላል። ነገር ግን በሴንተር ማለፍ አለበት፣ በሴንተር ኦፍ ዘ ሰርክል ማለፍ አለበት። ዛት ኢዝ ኮልድ ዲያሜትር። ስለዚህ ዲያሜትር ዲፊኒሽን ላይም ተምራችኋል ማለት ነው። ስለዚህ በዚህ ጥያቄ ላይ ዲያሜትር 8 ሴንቲሜትር ተሰጥቷል ማለት ነው። ሴክተር ደግሞ ከሴንተር በመነሳት በሆነ ላይን እና በሁለቱ ላይኖች መካከል የተፈጠረ አንግል አለ። ይሄኛው አንግል 45 ዲግሪ ነው ማለት ነው፣ ይሄ አንግል። ስለዚህ ይሄኛው ከሴንተር የተነሳ ላይን ከሴንተር ተነስቶ ኤኒ ፖይንት ኦን ዘ ሰርክል የሚያልፈው ዲያሜትር ሌንግዙ ስንት ነው ማለት ነው? ራዲየስ ጋር እኩል ይሆናል። ራዲየስ ማለት ዲያሜትር ለሁለት ሲካፈል ማለት ነው። ዛት ኢዝ 8 ሲካፈል ለሁለት 4 ሴንቲሜትር ራዲየስ ማለት ነው። ስለዚህ በዚህ ላይን እና በዚህ ላይን መካከል ያለው አንግል ስንት ነው ማለት ነው? 45 ዲግሪ። ይሄ ጥያቄያችን ላይ የተሰጠው ነው። ስለዚህ እኛ የምንፈልገው ኤሪያ የትኛው ነው ማለት ነው? ይሄ ኤሪያ ነው። ይሄን ኤሪያ ነው የተጠየቀ ነው ማለት ነው። ስለዚህ ቀጥለን ጊቭናችን እዚህ እናስቀምጣለን። ዲያሜትር 8 ሴንቲሜትር አለ፣ ራዲየስ ደግሞ 4 ሴንቲሜትር አለ። እንግዲህ ጥያቄዎችን በጣም ቀላል በሚባል ስቴፕ ነው የምንሰራቸው ማለት ነው። ውስብስብ ሳናደርግባቸው በአንድ ስላይድ ጥያቄዎችን እንሰራለን ማለት ነው። ስለዚህ መጽሐፋችን ላይ እንደዚህ አይነት ፕሮብሌሞችን ለመስራት እንዲመች ፎርሙላ ተቀምጧል። ይህ ፎርሙላ ምንድነው? ኤሪያ ኦፍ ኤኒ ሴክተር which is formed with a central angle of theta ማለት ነው። ኤሪያ ኦፍ ኤ ሴክተር which is formed by a central angle theta is equals to theta over 360 ሲባዛ ፓይ አር ስኩዌር ማለት ነው። ፓይ አር ስኩዌር ማለት ነው። ይሄ እንግዲህ ይሄ ቴታ የትኛውም አንግል ሊሆን ይችላል። ለምሳሌ እዚህ ጋር ጥያቄ በጠይቃችሁ ቴታ 360 ዲግሪ ቢሆን ምንድን ነው ኤሪያ ኦፍ ሴክተር ምን ይሆናል? ምን ጋር እኩል ይሆናል? ይሄ ቴታ 360 ዲግሪ ቢሆን 360 ሲካፈል ለ360 ምን ሆነ ማለት ነው? አንድ ይሆናል። ስለዚህ አንድ ሲባዛ ፓይ አር ስኩዌር ብቻ ይሆናል ማለት ነው። ፓይ አር ስኩዌር ማለት ደግሞ የምን ኤሪያ ነው? የሰርክል ኤሪያ ማለት ነው። ቶታሊ ሰርክል ኤሪያ ነው። እሺ ቴታ 0 ዲግሪ ቢሆንስ? 0 ዲግሪ ቢሆን ምንድን ነው ማለት ነው? 0 ዲግሪ ማለት ኖርማሊ ይሄ ላይን ጋር ኦቨርላፕ የሚያደርግ ማለት ነው። ይሄ ላይን ጋር ኦቨርላፕ የሚያደርግ ላይ ይሄኛው ላይን ወደ ታች ቀንሶ ይሄኛው ላይን የዲያሜትሩ ጫፉ ላይን ጋር ኦቨርላፕ ወይም ኮላይድ አድርጓል ማለት ነው። ስለዚህ አንግሉ ምንድን ነው? 0 ነው። ኤሪያ ደግሞ የለውም። በቃ ላይን ሲንግል ላይን ስትሬት ላይን ኤሪያ ስለሌለው ኤሪያ ደግሞ የለውም ማለት ነው። ስለዚህ ኮንሴፕቹዋሊ ስትረዱ ይሄኛው ኢት ኢዝ ኤ ፕሮፖርሽን ነው። ቴታ ኦቨር 360 ማለት የሰርክሉ ስንተኛ ማለት ነው። የሰርክሉ ስንተኛ። ለምሳሌ ቴታ 180 ቢሆን 180 ዲግሪ ማለት የሰርክሉ ሀፍ ነው አይደለ? ስለዚህ ቴታ 180 ኦቨር 360 ማለት 1/2 ነው ማለት ነው። ይህ ስለዚህ 180 ዲግሪ የሰርክሉ 1/2 ማለት ነው። ዛት ኢዝ ዘ ፕሮፖርሽን። ስለዚህ ኮንሴፕቹዋሊ እዚህ ጋር በዚህ መንገድ ተረዱ። ቀጥለን አሁን እንግዲህ ምንድነው እዚህ ቴታ ላይ መተካት ብቻ ነው። ሌላ ምን የምሰራ የለም። ቴታ ላይ ስንት መተካት? 45 ዲግሪ መተካት በቃ። ስለዚህ 45 ዲግሪ እዚህ ጋር ስንተካ 45 ኦቨር 360 ሲባዛ ፓይ ራሱ ነው እዚህ ጋር ያለው እዚህ ያስቀመጥነው ማለት ነው። ራዲየስ ደግሞ እዚህ ጋር ዲያሜትር ኦቨር 2 ብለን ያመጣነው ነው 4 ሴንቲሜትር 4ን እዚህ ያስቀመጥኩት። ስለዚህ 45 ለ360 ሲካፈል 1/8 ይሆናል ሲባዛ አራት ደግሞ ስኩዌር ሲሆን 16 ፓይ ይሆናል ማለት ነው። ስለዚህ እዚህ ጋር 45 የ360 ስንተኛ ነው? በቃ በሾርት ከት ለመስራት ማለት ነው። 45 ማለት የ360 1/8 ነው ማለት ነው። 1/8። ስለዚህ በአይምሯችን ብቻ እስክሪብቶ ሳንይዝ ራሱ
45 የ361 ስምንተኛ ከሆነ የዚህኛዋ ፖርሽን ወይም የዚህኛዋ ሴክተር ኤሪያው የቶታል ሰርክሉ 1/8 ነው ማለት ነው። በቃ በሚለው መረዳት ትችላላችሁ ማለት ነው። ስለዚህ እንግዲህ ይህንን ስናቃልለው ስንት ይመጣል? ኤሪያ 2 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ዚስ ኢዝ ዘ አንሰር 2 ፓይ ሴንቲሜትር ስኩዌር። ስለዚህ ተመልሰን እንትናችን ማየት እንችላለን። አማራጭ ቾይዙን ስናየው 2 ፓይ ይሆናል ማለት ነው። ዚስ ኢዝ ዘ ፋይናል አንሰር። ኦኬ እንግዲህ ሌላም ጥያቄ ካላችሁ ጠይቁ። ኤኒ ኩዌሽን ካላችሁ ኮሜንት ላይ አስቀምጡልኝ። ካይንድሊ ሳብስክራይብ ኤንድ ሼር ዘ ቻናል። እንግዲህ ጠቃሚ ቪዲዮዎችን ስለምንለቅ ቻናሉን ሼር ማድርጉ፣ ሳብስክራይብ ማድርጉ። እንግዲህ አብራችሁን ቆዩ። አመሰግናለሁ።